ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ጂኦግራፊ ፍሬሽማን ቻፕተር 1 እና ቻፕተር 2 በፓርት 1 እና በፓርት ቻፕተር 1ንም በፓርት 1 ቻፕተር 2ንም በፓርት 1 ጨርሰናል። ያልተመለከታችሁ ልጆች ሞርኒንግ ስታርት በሚለው ዩቲዩብ ቻናላችን ገብታችሁ መመልከት ትችላላችሁ። የተለያዩ ፍሬሽማን ኮርሶችን እየሰራን እንገኛለን። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ ነው፣ ሼር ማድረግ ነው፣ ኮሜንት መጻፍና እንዲሁም የደውል ምልክትን መንካት ቢቻላችሁ ደግሞ ቪፒኤንን አብርቶ ማየት ነው እና ከእናንተ አሁን የሚጠበቀው ይቺን ነገር ትነኩና ሰብስክራይብ ታደርጉና ቀጥታ ወደ ቪዲዮችን እንገባለን ማለት ነው። ይህን ዩኒት በምንመለከትበት ጊዜ ማወቅ ያለብን ሶስት ዋና ነገሮች አሉ። ማለትም የኢትዮጵያን ውጫዊ ገጽታ የመሬትን ገጽታ ስለምንመለከት የኢትዮጵያ ውጫዊ መሬት ገጽታ ለማጥናት በሚመች አይነት ጂኦሎጂስቶች ወይም ጂኦግራፈሮች በሶስት ቦታ ከፍለውልናል። አንደኛ ዊስተርን ሃይላንድ ኤንድ ሎውላንድ ኤሪያ ነው። ሁለተኛው ደግሞ ሳውዝ ኢስት ሃይላንድ እና ሎውላንድ የሚባል ኤሪያ ነው። ሶስተኛ ደግሞ ሪፍት ቫሊው ተብሎ ይከፈላል። ይሄኛውን ደግሞ በምስል ስንመለከት እንዴት ነው እዚህ ጋር ማየት ትችላላችሁ። በሶስት ቦታ ነው የከፈሉት። የመጀመሪያው ክፍሉን እንዴት ብሎ ነው የከፈሉት? የኢትዮጵያ ዊስተርን ሃይላንድ እና ሎውላንድ ኤሪያ የምንለውን ይሄኛው ከዚህ በላይ ያለውን ይሄኛውን ፓርት ነው ማለት ነው። ይሄኛውን ፓርት ምን ብሎ ነው የከፈሉት? የኢትዮጵያ ዊስተርን እና ሃይላንድ እና ሎውላንድ ኤሪያ ብለውናል። ሁለተኛ ደግሞ የኢትዮጵያ ኢስተርን ፓርት አለ። ሁለተኛ ኢስተርን ፓርት ኢስት ሳውዝ ሃይላንድ እና ሎውላንድ ብለን የምንጠራው ይሄኛውን ነው። ኢስት ሳውዝ ሃይላንድ ኤንድ ሎውላንድ ብለን የምንጠራው ይሄኛውን ነው። ኢስት ሳውዝ ሃይላንድ ኤንድ ሎውላንድ። ይሄኛው ደግሞ ዌስት ሃይላንድ እና ሎውላንድ ነው። ይሄኛው ደግሞ መሀል ላይ ያለውን እችኛዋ ፓርት ምን ብሎ ነው የሚጠሩት? ሪፍት ቫሊው ነው። ለሶስት ቦታ ከፍለን ነው ማለት ነው ይሄኛው ምዕራፍ የምንመለከተው። ይህን በምንመለከትበት ጊዜ እንደገና ማወቅ ያለብን ዊስተርን ሃይላንድ ሎውላንድ ያለናቸው ውስጥ እንደገና ሁለት ነገሮች አሉ። አንደኛ ዊስተርን ብለን ሃይላንድም ሎውላንድም ብለናል። ስለዚህ ዊስተርን ውስጥ ምን አለ? ሃይላንድም አለ፣ ሎውላንድም አለ። ሃይላንድ በሚለው ላይ የምናያቸው ትግራይ ፕላቲውስ፣ የትግራይ ሃይላንድ ኤሪያዎች፣ ኖርዘርን ሴንትራል ማሲቭ የምንለው የአማራ ክልል የሚገኙ ከፍታ ቦታዎች፣ ሸዋ ፕላቲውስ አዲስ አበባ ኤሪያዎችን የሚያጠቃልሉ ከፍታ ቦታዎች እና ሳውዘርን ሃይላንድ የምንለውን ነው በዊስተርን ሃይላንድ ውስጥ የምንመለከተው። እንደገና ዊስተርን ውስጥ እንደገና ሎውላንድ ኤሪያዎች አሉ። እነሱም ተከዜ ሎውላንድ፣ አባያ ሎውላንድ፣ ባሮ ሎውላንድ እና ጊቤ ሎውላንድ የምንላቸው ዊስተርን ሃይላንድ እና ሎውላንድ ውስጥ የሚከፈሉ ሎውላንድ እና ሃይላንድ ኤሪያዎች ናቸው። ሁለተኛው ክፍላችን ደግሞ ምን ብለን ነው የከፈልነው? ሳውዘርን ሃይላንድ ብለን ከፍለናል። ሳውዝ ኢስት ሃይላንድ እና ሎውላንድ ብለን ክፍልናል። ሳውዝ ኢስት ኤንድ ሃይላንድ ኤንድ ሎውላንድ ኤሪያ ብለን ስንከፍል ሁለት ክፍሎችን ማወቅ አለብን። ምክንያቱም ሃይላንድ የሚለውም ሎውላንድ የሚለውም ስላለ። በሳውዝ ኢስተርን በኩል ሃይላንድ ፓርቱ የትኛዎቹ ናቸው? አርሲ ባሌ፣ ሲዳማ ሃይላንድ የሚባሉና ሀረርጌ ፕላቲውስ የሚባሉ ሃይላንድ ኤሪያ ናቸው። በየትኛው ፓርት ውስጥ? በሳውዝ ኢስተርን ፓርት ውስጥ ማለት ነው። እንደገና በሳውዝ ኢስተርን ፓርት ውስጥ እንደገና ሎውላንድ ኤሪያዎች አሉ። እሱም ምንድን ነው? ሎውላንድ ኤሪያ እንደገና ምን ተብሎ ይጠራል? ዋብሼበሌ ፕሌን እና ጌናሌ ፕሌን ተብሎ በሁለት ይከፈላሉ ማለት ነው። ሶስተኛና የመጨረሻው ደግሞ ሪፍት ቫሊው ነው። በመካከለኛው የተመለከትነው ነው። ሪፍት ቫሊው ደግሞ በሶስት ይከፈላል። አፋር ትራንግል ተብሎ እና ሜን ኢትዮጵያን ሪፍት እና ጨው ባህር ሳውዝ ተብሎ ይከፈላሉ። እያንዳንዱን እየገባን እስቲ እንበትናቸው። እሺ እዚህ ጋር ደግሞ ወደ እያንዳንዱን ክፍል ከማወቃችን በፊት እስቲ ቶፖግራፊ ስለሚለው ኢንትሮዳክሽን እንስጥ። ቶፖግራፊ ማለት የመሬት ገጽታ ስለሚያጠናው እስቲ ስለ ቶፖግራፊ እንመለከትና ጀነራላይዝድ አድርገን ስለ ኢትዮጵያ ቶፖግራፊ አይተን ወደ ቀደሙ ዲቪዥን ክፍፍል እየሰጠን እንመለከታለን ማለት ነው። ቶፖግራፊ ማለት ስለ ላንድ ፎርም የሚያጠና ነው። ውጫዊ ስለ መሬት ገጽታ የሚያጠና ነው። የኢትዮጵያ ቶፖግራፊዎች ደግሞ በሴዞኒክ ታይም ላይ ወይም በአራት ቦታ ጂኦሎጂካል ታይም ስኬልን ከፍለን ነበረ። የመጀመሪያው ኤዮን እያለን ኢራ እያለን ፕሪካምባሪያ ኤዮን እያለን ኢራ እያለን
ኢዮን እያለን ኢራ እያለን ከዛ ፐሬድ እያለን ኢኮች እያለን አይተናል። ከነዛ ውስጥ ደግሞ ፒርካምባሪያ የሚባል ኢራ አለ፣ ሴሶኒክ ኢራ የሚባል አለ፣ ሜሶዜኒክ አለ፣ ፓላዞኒክ አለ። እነዚያ ኢራዎች ውስጥ ደግሞ በአብዛኛው የኢትዮጵያ ውጫዊ የመሬት ገጽታ የተፈጠረው በሴዞኒክ ኢራ ዘመን ነው ይላል። ሴዞኒክ ኢራ ዘመን ላይ በተፈጠሩ በተለያዩ ፍንዳታዎች የተፈጠረ ነው ይላል። እና በዚያን ጊዜ ምን አይነት ነገሮች ተፈጠሩ ብሎ ሂስቶሪካል ፓርቱን ይነግረናል። አፕሊፍቲንግ ኦፍ አረቢያን ኢትዮጵያን ስዌል ክሬትድ ዘ ሃይላንድ ፕላቲውስ። በዚያን ጊዜ ከኢትዮጵያ አንስቶ እስከ አረብ ያለው በጣም ከፍተኛ ቦታዎች ነበሩ። ዛሬ ሪፍት ቫሊዩ ስምጥ ሸለቆ የምንመለከታቸው ከዚህ በፊት በሴዞኒክ ኤሪያ ታይም ላይ ምን ነበሩ? ከፍ ከፍ ያለ ትላልቅ ማማዎችን ከኢትዮጵያ ተነስተው ወደ ሳውዲ አረቢያ ወደ አረብ ክልል የገባ ማማዎች ነበሩ ይነናል። እና ይሄኛው ማማዎቹ ቀስ በቀስ ምን ሆኑ ይላሉ? ፈነዱ። ይሄ የመሬት የላኛው ገጽታ ፈነዳና ከዛ ይሄ ትራፓን ላቭ የምንለው ይሄ የእሳተ ገሞራ ፈሰሱ ምን አደረገ? የመሬትን ውጫዊ ገጽታው ሞላ ማለት ነው። ከዛም በኋላ መሬት በተቃራኒ ጎን አንዱ ወደ ሌላው እየተጎተተ ፎልት ሆነ፣ መሃል ላይ ተቀደደ፣ ዲቫይድድ ሆነ፣ ተካፈለ እና ፕላቲዩስ ደግሞ ኢንቱ ቱ ቦርድስ ዩኒት ሁለት ቦታ ተከፈለ ማለት ነው። ያኛው ቅድም ተራራ የነበረው ፍንዳታ ሲከሰት ያ ፍንዳታ ሲከሰት አንዱ ወደ ቀኝ አንዱ ወደ ግራ ሲጓተት የኢትዮጵያን ፓርት ለሁለት ከፈሉ። ሪፍት ቫሊዩ መሃል ላይ ገባ ማለት ነው። ሪፍት ቫሊዩ ፎርምድ አስ ስትራክቸራል ስለዚህ በዚያን ጊዜ በተፈጠረው የመሬት አንዱ ከሌላው ጋር መራራቅ የተነሳ መሃል ላይ ክፍተት ተከሰተ። ያ ክፍተት ደግሞ ምን ሆነ? ሪፍት ቫሊዩ ሆነ ማለት ነው። ያ ሪፍት ቫሊዩ ደግሞ የኢትዮጵያን መሬት ገጽታ ዌስተርን ሃይላንድ እና ሎውላንድ እና ሳውዝ ኢስት ሃይላንድ እና ሎውላንድ ኤሪያ ብለን እንድንከፍል መሃል ላይ ይሄ ሪፍት ቫሊዩ ተፈጠረ ማለት ነው። እና ጂኦሞትሪካሊ ፕሮሰስ ሞዲፋይስ ዘ ላንድ ስኮፕ ስሩ ኢሮዥን ተከስቶ ነበርና ይሄ ኢሮዥን ደግሞ ተከስቶ የነበረው በሴዞኒካ ታይም ላይ ምንን ፈጠረ ይላል? ዛሬ ያለችውን የመሬት ገጽታ ፈጥሮልናል ይላል። ስለዚህ ዛሬ ያለው የመሬት ገጽታ በሴዞኒክ ኢራ ላይ በተፈጠረው አክቲቪቲ ነው የመጣው። ሴዞኒክ ኢራ ላይ ምን አይነት ነገር ነበረ? ከኢትዮጵያ አንስቶ እስከ አረብ የደረሰ ሟማ የሆነ ሰፊ ከፍ ያሉ ሟማ የሆኑ መሬት ገጽታ ነበረ። ያ የመሬት ገጽታ ከሆነ ታይም በኋላ ምን ሆነ ይላል? ተሰነጣጠቀ። ላቫ ከውስጡ ወጣ። ያ ከላቫ ውስጥ ከውስጡ የወጣው ላቫ ደግሞ የተለያዩ ሸለቆችን የተለያዩ ጉድጓዳማ ቦታዎችን ለመፍጠሩ ምክንያት ሆኗል ማለት ነው። አጠቃላይ እስቲ ስለ ኢትዮጵያ መሬት ገጽታ እንመለከት። ኢንትሮዳክሽኑን ስለ ቶፖግራፊ ስለ መሬት ውጫዊ ፓርት ነው የሚያጠናው ብለን የኢትዮጵያ የዛሬው የመሬት ገጽታ የመጣበትን ታሪካዊ ዳርቻ ካየን፣ አሁን ደግሞ እስቲ የኢትዮጵያ አጠቃላይ ውጫዊ ካራክተሩን ጀነራል ካራክተር ኦፍ ኢትዮጵያን ፊዚዮግራፊ እንመለከታለን ማለት ነው። ኢትዮጵያ ሃዝ ኤ ግሬት ዳይቨርሲቲ ኢን ላንድ ፎርም። በኢትዮጵያ ውስጥ የተለያየ መልከ ብዙ የሆነ ቅርጸ ብዙ የሆነ የመሬት ክፍፍል አይነት ያለባት ሀገር ናት። አንዳንዱ ፍላት ቶፕድ ፕላቲውስ ይሄ እንደ ሟማ የሆነ ኤሪያዎችም ያሉበትን የሚያካት ወይም አምባ የምንለው ማለት ነው። አምባ የምንለውን ውጫዊውን ፓርት የሚያካትት ነው። እንደ ሰንሰለት የተያዙ ተራራዎችንም የሚያካትት ነው። ጥልቅ የሆኑ ሸለቆችንም የሚያካትት ነው። የተለያዩ ሜዳዎችንም የሚያካትት ነው የኢትዮጵያ ክፍል። ስለዚህ ምን አይነት ነው? በጣም ዳይቨርሲፋይድ የሆነ በጣም ብዙ ገጽታ ያለው ነው። ይሄኛው ደግሞ ይሄ የኢትዮጵያ መሬት ገጽታ ደግሞ እስከ 125 ሜትር ጥልቀት በታችም ያለበትን ኤሪያ የያዘ ነው። እንደገና ከባህር ወለል ማለት ነው ከሲ ሊቨል ከባህር ወለል 125 ሜትር በታችንም ያለውንም ክፍል የሚይዝ ነው። እንደገና 2620 ሜትር በላይ ከሲ ሌቨል በላይ ያለውንም የሚይዝልን ክፍል ነው ማለት ነው። ዘ ሎዌስት ፖይንት ኢዝ ኮባሮ ሲንክ የሚባለው በአፋር ይገኛል። የመጨረሻው ትንሹ ዝቅተኛ ቦታ በኢትዮጵያ ውስጥ የት ነው የሚገኘው? በአፋር ክልል ውስጥ ነው የሚገኘው ማለት ነው። ኮባሬ ሲንክ ይባላል። እሱ ነው እንግዲህ ወደ 125 ሜትር ጥልቀት አለው
ሲ ሌቨል ማለት ነው። ዘ ሃይስት ፒክ ትልቁ ደግሞ ማውንት ራስ ዳሸን የሚባለው 4620 ሜትር የሚመዝንልን ነው ቁመት ያለው የት ነው የሚገኘው? ሃይስት ፒክ ፖይንት የምንለው በአማራ ውስጥ ነው የሚገኘው ማለት ነው። ኢትዮጵያ ኢዝ ኮልድ ሩፍ ኦፍ ኢስት አፍሪካ። ኢትዮጵያ ምን በመባል ነው የምትታወቀው? በአፍሪካ ውስጥ ሩፍ ላይ የምትገኝ ጣራ ላይ ናት የምትገኘው። ምክንያቱም ይሄው እንደምታዩት ከፍ ያሉ ተራሮችም የሚገኝባት ከመሆኑ አንጻር የኢትዮጵያ 50% የመሬት ገጽታ ከ100 ሜትር በላይ ነው። ከባህር ጠለል ከ100 ሜትር በላይ ነው። 44% ደግሞ ከ1500 ሜትር በላይ ነው። 44% ከዛ ውስጥ 44% ከ1500 ሜትር በላይ የሆነ ነው እና እሱ ብቻ ሳይሆን ደግሞ ከዚህኛው ከራሱ ከ44% ውስጥ ራሱ ግማሽ የሚሆነው ከ2000 ሜትር በላይ ነው ይለናል። ዘ ሃየር ላንድ አር ሰራውንድድ ባይ ሴም ኤርድ ወይ ሎው ላንድ። ይሄ ሃይላንድ ከፍታ ኤሪያዎች የምንላቸው ሳራውንድድ ሆኖ ያሉት ተከበው ያሉት አንደኛ በሎላንድ ኤላና ደረቃማ በሆኑ ኤሪያዎች ተከበው ያለ ነው ማለት ነው። ኢትዮጵያ ኢዝ ዲስክራይብ አስ ዘ ዋተር ሎወር ኦፍ ኢስት አፍሪካ። ለኢስት አፍሪካ ኢትዮጵያ ምንድነው? የውሃ ገንዳ ናት። በቃ ውሃ የሚገኝባት ናት። ምክንያቱም እንደዚህ እንዲባላ ያስደረጋት ኢትዮጵያ ከፍታ ላይ ስለምትገኝ ከዛ ከፍታ ብዙ ውሃዎችን ሪቨሮችን ወደ ጎረቤት ሀገር ስለምትሰጥ ወተር ታወር የውሃ ታወር ናት ተብላ የምትጠራው ማለት ነው። እንግዲህ ይሄን ካልን ስለ ጀነራል ስለ ኢትዮጵያ ውጫዊ ገጽታ ይሄን ካልን እስቲ የኢትዮጵያ ከፍተኛ ሃይላንድ ኤሪያዎች ምን አይነት ባህሪ እንዳላቸው እንመለከት። ካራክተር ኦፍ ኢትዮጵያን ሃይላንድ የኢትዮጵያ ከፍተኛ ቦታዎች ሃይላንድ ብለን የምንጠራቸው ቦታዎች ምን አይነት ናቸው? ባይዘ ሃይላንድ ኤሪያ የሚባለው ከ1000 ሜትር በላይ የሆነ ኤሪያ ነው። ከ1000 ሜትር በታች ያለው ከባህር ጠለል ከ1000 በታች ያለው ኤሪያ ምን ተብሎ ይጠራል? ሎውላንድ ተብሎ ይጠራል። ሃይላንድ ሪሲቪስ ሞዴሬት ቱ ሃይ ሬኒፊል እና መካከለኛና ከፍተኛ የሆነ የዝናብን መጠን የሚቀበል ነው። ይሄ የኢትዮጵያ ሃይላንድ ኤሪያ ብለን የምንጠራው ከ600 ሚሊ ሜትርን የዝናብ መጠንን በአመት የሚወስድ ነው ማለት ነው። በአመት ወደ 600 ሚሊ ሜትር አማውንት ኦፍ ሬን ያገኛል ማለት ነው በአንድ አመት ውስጥ እና በዚህኛው ሃይላንድ ኤሪያዎች ላይ እንግዲህ ከፍታ ሲጨምር ቅዝቃዜ ደግሞ እየቀነሰ ስለሚሄድ እዚህኛው ሃይላንድ ኤሪያዎች ላይ ያለው የቴምፕሬቸር መጠን ከ20 ዲግሪ ሴልሺየስ በላይ ነው ማለት ነው። ክላይሜቱ እዛ ሰፈር ላይ ፋቮሬብል ነው ፎር ባዮቲክ ላይፍ የሰው ልጅ እንዲኖር የተለያዩ ህይወት ያላቸው ነገሮች እንዲኖሩ በጣም ምቹ ነው ይላል። እዛ ሰፈር ላይ ያለው ሰዎች ደግሞ የሚኖሩት ዝናብን ጠብቆ በማረስ ነው። ሬኒ ፌድ አግሪካልቸር ማለት ዝናብ ሲመጣ የሚሰራ የአግሪካልቸር አይነት ነው። እነሱን በመስራት የሚኖሩ ናቸው ይላል። ሃይላንድ አር ፍሪ ፍሮም ትሮፒካል ዲዚዝ ከየትኛውም ትሮፒካል ዲዚዞች ምን የሆነ ነው? ፍሪ የሆነ ኤሪያ ነው ይሄ ሃይላንድ የምንለው። ዜ አር አትራክቲቭ ፎር ሁማን ሴትልመንት ሰዎች እንዲኖሩ በጣም ሴትልመንት አይነት ኤሪያ ነው ይለናል። ይሄ ሃይላንድ ኤሪያዎችን ሲናገረን አሁን ሃይላንድ ኤሪያ ሲባል ማሰብ ያለባችሁ ይኸውላችሁ የትግራይ ክልል፣ የአማራ ክልል፣ አዲስ አበባ አይነቶችን በዚህ በባሌ በኩል ያለው አርሲ በኩል በሲዳማ በኩል ያሉትን በሐረርጌ እነዚህ ኤሪያዎችን ነው ማሰብ ያለባችሁ። እነሱ ሃይላንድ ኤሪያዎች ስለሆነ አሁን እንመለከታቸዋለን ከታች። ሃይላንድ አር ደንስሊ ፖፑሌትድ በዚህ ሰፈር ላይ በጣም ጥቅጥቅ ያለ የሰው መጠን አለ። ምክንያቱም በሽታ የሌለበት ፍሪ ፍሮም ትሮፒካል ዲዚዝ ስለሚል ብዙ የህዝብ አይነት ያለበት ኤሪያ ነው ማለት ነው። ዜ ሜክ አፕ ኒርሊ 26% ኦፍ ኢትዮጵያን ኤሪያ። ይሄ ሃይላንድ ኤሪያ የኢትዮጵያ ከ56% የኢትዮጵያ የመሬት ገጽታ የተሰራው ከምንድን ነው? ከሃይላንድ ኤሪያ ነው ይላል። አሁን ደግሞ እስቲ የኢትዮጵያን ሎውላንድ ኤሪያዎችን እንመለከት። እስቲ አሁን ካራክተርስ ኦፍ ኢትዮጵያን ሎውላንድ የኢትዮጵያ ሎውላንድ ኤሪያዎች ምን አይነት ባህሪ ያላቸው? ሎውላንድስ ሪሲቭ ሌስ ሬንፊል ኤንድ ሃቭ ሃየር ቴምፕሬቸር። ይሄ ሎውላንድ ኤሪያ የምንለው ማሰብ ያለባቸው ሎውላንድ ኤሪያ ስንል ለምሳሌ እንደ ሶማሌ አካባቢ ላይ ያሉ በጣም ዝቅ ያለ ቦታ ላይ ያሉ እነዚህ ኤሪያዎችን ማሰብ አለባችሁ ማለት ነው።
ዋብ ሸበሌ የሚባሉ ኤሪያዎችን እነዚህ ቦታዎችን ማሰብ አለባቸው። እዛ ሰፈር ላይ ምን አለ ይላል? በጣም ዝቅተኛ የሆነ ዝናብ አለ፣ ከፍተኛ የሆነ ሙቀት አለ። ለምን? ሎውላንድ የሆነ ነው። ወደ መሬት ወደ ታች መሬቱ ከሲ ሌቨል ወደ ታች እየወረደ በሄደ ቁጥር ቴምፕሬቸር እየጨመረ ስለሚሄድ ቴምፕሬቸር ሲጨምር ደግሞ ሙቀት ስለሆነ ሙቀት የመጨመር ባህሪ ያለበት ኤሪያ ነው። ትሮፒካሊ ዲዚዝ ያለበት ነው። የትሮፒክ ዲዚዝ ያለበት ነው። ከላይ በሃይላንድ ላይ ትሮፒክ ዲዚዝ የለም ነበር። አሁን በሎውላንድ ላይ ትሮፒክ ዲዚዝ አለ። ከላይ ደግሞ ዝናብ ነበረ። አሁን ከታች ሎውላንድ ላይ ዝናብ የለም። ከላይ ደግሞ ዝቅተኛ የሆነ ቴምፕሬቸር ነበር። አሁን ደግሞ ከፍተኛ የሆነ ቴምፕሬቸር አለ። ፖፑሌሽን ዴንሲቲ ኢዝ ሎው ኢን ሎውላንድ። የፖፑሌሽን ዴንሲቲ እዚህ ሰፈር ላይ ሎውላንድ ላይ በጣም ሎው የሆነ ነው። ለምን ካላችሁ እዚህ ጋር ያለው ትሮፒካል ዲዚዝ ስላለበት ብዙ ሰው መኖር አይፈልግም ማለት ነው። ግን ሃይላንድ ላይ ፖፑሌሽን ዴንሲቲ ቬሪ ሃይ ነው። ለምን? ትሮፒካል ዲዚዝ ፍሪ የሆነና ለተለያዩ ነገሮች ምቹ የሆነ ነው ማለት ነው። እዚህ ቦታ ላይ ኖማዲክነስ ኖማዲክ ላይፍ ኮመን ነው። ምን ማለት ነው? ሰዎች በጣም አርፎ የሚቀመጡበት አይደለም። የሆነ ጊዜ ይመጣሉ፣ የሆነ ጊዜ የሚሄድበት የህይወት ስርዓት ሴትልመንት ፎርም ያለበት ነው ማለት ነው። ሎውላንድ ኮቨር 44% ኦፍ ኢትዮጵያን ኤሪያ እና የኢትዮጵያን ኤሪያ ውስጥ ላይ የኢትዮጵያ መልካም የመሬት ገጽታ የተሰራው በ44% በሎውላንድ ኤሪያ ነው። የቀረው ደግሞ በሪፍት ቫሊዩ እና በሃይላንድ ነው ማለት ነው። አሁን ደግሞ የምንመለከተው 3 ሜጀር ኦፍ ፊዚዮግራፊክ ዲቪዥን ስለሚባለው ነው። ምን ማለት ነው? እስቲ አጠቃላይ የኢትዮጵያን እስካሁን ሃይላንድ፣ ሎውላንድ፣ ሪፍት ቫሊዩ እያወራን የነበርነውን እስቲ እንዲገባን አድርገን ኦርጋናይዝድ እናድርግ የሚል ሀሳብ ነው እና የኢትዮጵያ አጠቃላይ የምድር አቀማመጥ ገጽታ በሶስት ዋና ቦታዎች ላይ ይከፈላሉ። የመጀመሪያው ዊስተርን ፈርስት የሚባለው የመጀመሪያው ዊስተርን ሃይላንድ ኤንድ ሎውላንድ ተብሎ፣ ሁለተኛው ሰከንዱ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድ ተብሎ፣ ሶስተኛው ሪፍት ቫሊዩ ተብሎ በሶስት ይከፈላል። እስቲ እነዚህን እያንዳንዱን እንመለከታቸው። እንግዲህ ለሶስት ከፍለናቸዋል። ከሶስቱም ውስጥ ይሄኛውን ፓርት ወስደን ይኸውላችሁ ይሄኛውን ፓርት ወስደን በምናይበት ጊዜ ዊስተርን ሃይላንድ እና ዊስተርን ሎውላንድ ይባላል። ስለዚህ ይሄ ራሱ ለብቻው ለስንት ቦታ መክፈል እንችላለን? አንደኛ ዊስተርን ሃይላንድ የሚለውን፣ ሁለተኛ ዊስተርን ሎውላንድ የሚለውን ራሱ መክፈል እንችላለን ማለት ነው። ስለዚህ እስቲ ዊስተርን ሃይላንድ እና ሎውላንድ የሚለውን መጀመሪያ አጠቃላዩ ዊስተርን ሃይላንድ እና ዊስተርን ሎውላንድ ከማለታችን በፊት ራሱ ዊስተርን ሃይላንድ እና ሎውላንድ የሚለውን አጠቃላይ ስንይ this region includes all area of west ሪፍት ቫሊዩ ከሪፍት ቫሊዩ በዊስት በኩል ያለውን ፓርት በሙሉ አጠቃሎ የሚይዝልን ነው። ይሄ ማለት ምን ማለት መሰላችሁ? ይኸውላችሁ ይሄ ማለት ይሄኛው ማፕ ተመለከታችኋ። ይሄኛው ማፕ አሁን በምትመለከቱበት ጊዜ ይሄኛው ሪፍት ቫሊዩ ነው። በሪፍት ቫሊዩ በኩል የሪፍት ቫሊዩ ይሄኛው የሪፍት ቫሊዩ ምናቢ ፓርቱ ነው፣ ዊስተርን ፓርቱ ነው ማለት ነው። ዊስተርን ፓርቱ ነው። ይሄኛው ለሪፍት ቫሊዩ ደግሞ ምኑ ነው? ኢስተርን ፓርቱ ነው። ስለዚህ የሪፍት ቫሊዩን ዊስተርን ፓርትን እንደዚህ አጠቃሎ የሚይዝልን ይሄኛው ፓርት ምን ተብሎ ነው የሚጠራው? ዊስተርን ሃይላንድ ኤንድ ሎውላንድ ተብሎ ይጠራል ማለት ነው። ይሄኛውን ነው የሚያመለክት። ስለዚህ ያያችኋ ዊስት ኦፍ ሪፍት ቫሊዩ ከሪፍት ቫሊዩ ዊስተርን በኩል ያለውን በሙሉ የሚያጠቃልልን ዊስተርን ሃይላንድ እና ሎውላንድ ተብሎ ይጠራል ማለት ነው። ኢት ኤክስተንድድ ፍሮም ኖርዝ ቱ ሳውዝ አክሮስ ዊስተርን ኢትዮጵያ። ይሄኛው ደግሞ ከኢትዮጵያ ኖርዘርን ፓርቱ አንስቶ እስከ ሳውዝ ፓርት ያለውንም የሚያጠቃልል ነው፣ ኤክስቴንድ የሚያደርግ ነው። ይሄ ማለት ምን ማለት ነው? ይሄው መመልከት ትችላላችሁ። አሁን ይኸውላችሁ ከዚህኛው ከሳውዘርን አንስቶ ይሄኛው ዊስተርን ፓርቱን አጠቃላይ ይሄኛውን ዊስተርን ፓርቱን አሁን እዚች ጋር ኮኦርዲኔት ሁላ ብትሰሩ እንደዚህ አድርጋችሁ ኮኦርዲኔት ሁላ ብትሰሩ ይሄኛው ዊስተርን ፓርቱን ምን አድርጎ የሚይዝ ነው? አጠቃሎ የሚይዝልን ነው ማለት ነው። ይሄኛው ደግሞ ከቨር የሚያደርግልን 44% የሀገሪቷን 44%ን የሚይዝልን ክፍል ነው ማለት ነው። ይሄ ሃይላንድ እና ሎውላንድ ዊስተርን ሃይላንድ እና ሎውላንድ የምንለው ዊስተርን ስክራፕመንት ኦፍ ሪፍት ቫሊ ባውንድስ ኢትስ ኢስት
በኢስት በኩል ምን ገድቦታል ይላል። ይሄ የሪፍት ቫሊዩ ገደላማ ኤሪያዎቹ ምን አድርጎታል? ገድቦታል። ይሄ ማለት ምን ማለት ነው? ይሄው መመልከት ትችላላችሁ። አሁን በኢስት በኩል እዚህ ጋር በኢስት በኩል ገድቦታል። ይሄኛው ሸለቆ እዚህ ጋር ያለው የሸለቆቹ ምኖች ይሄ በጣም ዝቅተኛ ቦታዎቹ ሸለቆቹ ጉድጓዳማዎቹ በኢስት በኩል ለዚህኛው ኤሪያዎች በኢስት በኩል ምን አድርጎታል ይላል? ገድበውታል ይላል ማለት ነው። እና ሃፍ ኦፍ ዚስ ኤሪያ የዚህ ኤሪያው ግማሽ የሚሆነው ወይም የዌስተርን ሃይላንድ ኤንድ ሎውላንድ ኤሪያ ኦፍ ኢትዮጵያን ግማሽ የሚሆነው ፓርቱ ከ2000 ሜትር በላይ የሆነ ኤሪያዎች ናቸው። ሃይላንድ አር ሰራውንድድ ባይ ሳም ዋት ምን ይላል እዚህ ጋር ቱ ዘ ዌስት ላንድ ግራጁዋሊ ዲሴንድንት ቱ ሎውላንድ ከዛኛው ወደ ዊስተርን ፓርት ወይም ወደ ሱዳን ፓርት በምንሄድበት ጊዜ ምን እየሆነ ነው የሚሄደው? ዝቅ ዝቅ እያለ ነው የሚሄደው። ካርታው ላይ እንዳየን ዝቅ ዝቅ እያለ ነው የሚሄደው የምድሪቷ ፓርት። the region has 4 highland subdivision ይሄኛው ዊስተርን ሃይላንድ እና ዊስተርን ሎውላንድ የምንለው ራሱ በውስጡ 4 ሃይላንዶችን ይዘዋል። 4 የከፍታ ቦታዎች አሉት የሚል ሐሳብ አለ። እሱ ብቻ ሳይሆን እንደገና 4 ሎውላንድ ዲቪዥኖች አሉት። አሁን በዊስተርን ሃይላንድ እና ሎውላንድ ኤሪያ ብለን የከፈልነው ይሄ ከሪፍት ቫሊዩ በኢስት በኩል ያለው የኢትዮጵያ ፓርት ራሱ በሁለት ይከፈላል። አንደኛ ሃይላንድ ኤሪያ ተብሎ፣ ሁለተኛ ሎውላንድ ኤሪያ ተብሎ። ሃይላንድ ኤሪያ የሚባሉት በውስጡ 4 ክፍፍሎች አሉት። ሎውላንድ ኤሪያም የሚባሉ በውስጡ 4 ክፍፍሎች አሉት። እስቲ ሃይላንድ ኤሪያ የሚለውን እንመለከት። ከሃይላንድ ኤሪያ 4 አለን ብለናል። አንደኛ ትግራይ ፕላቲዩስ የሚባል ነው። በትግራይ ላይ የሚገኘው ከፍ ከፍ ያሉ ኤሪያዎች ናቸው። ትግራይ ፕላቲዩስ ኤክስቴንድድ ፍሮም ቴኬዜ ጆርጅ ኢንቱ ሳውዝ ቱ ኤርትራ። ይሄ የትግራይ ፕላቲዩስ ወይም ማማ የምንለው ከፍ ያለው ቦታዎቹ ከፍ ያለው በትግራይ ውስጥ የሚገኘው የመሬት ክፍል ከተከዜ ጀምሮ ከተከዜ ሸለቆ ጀምሮ እስከ ኤርትራ ደቡባዊ ክልል የሚዘልቅ ነው ማለት ነው። መረቤ ሪቨር ሴፓሬትስ ኢትስ ፍሮም ዘ ኤርትራ ፕላቲዩስ። ይሄ ከትግራይ ክልል አካባቢ ወይም ከተከዜ የተነሳውን ከፍተኛ የሆነውን ከፍ ብሎ ያለውን ማማዎችን እየቀጠለ እስከ ኤርትራ ደርሶ ነበረ። ነገር ግን ምን ይለየዋል ይላል። መረቤ ሪቨር የሚባለው የኤርትራንን በዛ በትግራይና በኤርትራ መካከል ያለውን የተራሮችን ልዩነት አምጥቷል። የለየው እሱ ነው ማለት ነው። ያ መቀጣጠሉ በሁለት ቦታ የተለየው በመረብ ሪቨር ነው ማለት ነው። ኢት ላይስ ቱ ሳውዝ ኢስት ኦፍ ዘ መረቤ ሪቨር። በሳውዝ ኢስት በኩል ይሄኛው ትግራይ ፕላቱ የሚባለው የሚከበበው በመረቤ ሪቨር ነው። ደግሞ በኖርዝ ኢስት በኩል ይሄ ትግራይ ፕላቱስ የሚባለው በተከዘ ሪቨር ጎርጅ ነው ማለት ነው የሚከበበው። እሱ ብቻ ሳይሆን ትግራይ ፕላቱስ መክስ 13 ኦፍ ዘ ዌስተርን ሃይላንድ የዊስተርን ሃይላንድ ብለን ምንጠራቸው 4 አሉ ብለናል። ከነዚህ ዊስተርን ሃይላንዶችን በ100% ብናሰላ 13%ቱን የሚይዝልን የትግራይ ፕላቲዩስ ነው ማለት ነው። ትግራይ ፕላቲዩስ ስንል አሁን ማሰብ ያለባቸው አምባዎች ናቸው። ከመሬት ትንሽ ከፍ ያሉ ነገር ግን ሜዳማ ቦታዎች ማለት ነው። ልክ በትግራይ ክልል ያለው የመሬት ገጽታ ማለት ነው። Most of its land lay between 100,000 to 2,000 እስከ 1000 በ2000 ሜትር ባሉ መካከል ነው ከመሬት ከሲ ሌቨል ያላቸው እርዝማኔ በእነዚህ በሁለቱም መካከል ላይ የሚገኝ ነው ማለት ነው። እስከ 2000 ነው ቢበዛ እስከ 2000 ነው ወይም እስከ 1000 በ1000 እና በ2000 መካከል ያለ የመሬት ከፍታ ያለበት ኤሪያ ነው የትግራይ ፕላቲዩስ ብለን የምንጠራው። ራይት ባንክ ትሪብል ኦፍ ተከዜ ድሬን ዚስ ፕላቲዩስ ለተከዜ ገባሪ የሆኑ ወንዞች ይሄኛውን ፕላቲዩስ የትግራይን ፕላቲዩስ ኤሪያ ምን ያደርጋሉ? ያጠጣሉ። እነዚያ የተከዜን የሚያጠጡ ለተከዜ ገባሪ የሆኑ ወንዞች የትግራይን ፕላቲዩስ ኤሪያዎችን ምን ያደርጋሉ? ያጠጣሉ ማለት ነው። ሎንግ ዴኑዴሽን ክሬትድ ግራንት ሂል ኤንድ ረግድ ተሬን እና በሴዞኒክ ኢራ ላይ እንግዲህ
የተፈጠሩ ነገሮች ነበሩ። ሎንግ ዴኑዴሽንም ተፈጥሮ ነበረ ስፔሻሊ በፓሎዜኒክ ታይም ላይ። እነዚያ በዚያን ጊዜ የተፈጠሩ መሸርሸሮች ጃይንት ትልልቅ የሆኑ ሂል ከፍ ከፍ ያሉ አምባ አይነት ተራሮችን ከተራራ ትንሽ ያነሱ ነገሮችን ፈጥረዋል። እሱ ብቻ ሳይሆን የተለያየ የተከፋፈለ የመሬት ገጽታን ፈጥረዋል በዛ ጊዜ ላይ የተካሄደው መሸርሸር። ስለዚህ አሁን ስታዩ ያን ኤሪያ ስትመለከቱ የትግራይ ፕላቲዩስ የምንላቸው ቦታ ላይ ስትመለከቱ በጣም የተከፋፈለ አንድ ቦታ ተራራ ትንሽ ከዛ ክፍተት አለ፣ የሆነ ቦታ ተራራ እንደዚህ ወጣ ወረድ የሞላበት አይነት ነው። ያ ደግሞ እንዲፈጠር ሎንግ ዴኑዴሽን ነበረ ማለት ነው። ምክንያቱ other peaks are mountain high mountain including ማውንት ጸቦት የሚባል ነው። እዛ ላይ የሚገኘው ትልቁ ተራራ ማውንት ጽቤት የሚባለው ተራራ ነው ማለት ነው። other peak are mountain አብላጋ የሚባለው ነው። ከዛ አሴባ የሚባለው እነዚህ ተራራዎች እንግዲህ በዛ ክልል የሚገኙ ናቸው ማለት ነው። እስቲ ስለ የትኛው ኤሪያ እያወራን እንደሆነ እስቲ ለማንኛውም እስቲ ካርታ ላይ እንመለከት። ያን ካየን በኋላ ኖርዘርን ሴንትራል ማሲቭ የሚለውን ሁለተኛውን የሃይላንድ ዲቪዥን እናያለን በዌስተርን ሃይላንድ ኤንድ ሎውላንድ ኤሪያ ኦፍ ኢትዮጵያ ውስጥ ማለት ነው። ይኸው ለምሳሌ መመልከት ትችላላችሁ። አሁን ትግሪያ ፕላቲዩስ እያለን እያወራን ያለ ነው። እስካሁን እያወራን ያለ ነው ይሄኛውን ነበረ። ይሄኛውን የከፍታ ኤሪያ ነበረ ትግሪያ ፕላቲዩስ የምንለው። የተነሳው ከየት ነው? ከዚህ አካባቢ ነበር የተነሳው። እዚህ የኤርትራ ድንበር አካባቢ ነበረ የሚያበቃው። በተለያየ ወንዞች ነበረ የተሸፈኑት። እቺም ቦታ እያየንም ነበረ ማለት ነው። አሁን ደግሞ የምንመለከተው ኖርዘርን ሴንትራል ሃይላንድ የምንለው ነው። ኖርዘርን ሴንትራል ሃይላንድ ብለን አሁን ስለ ኢትዮጵያ ሃይላንድ ኤሪያዎች ማለትም በዊስተርን ከዚህኛው ከዚህ ዊስተርን ሃይላንድ እና ሎውላንድ እና ከዛ ኢስተር ሳውዝ ኢስተርን ብለን በሁለት ቦታ ከፍለን ነበረ። ይሄኛውን እንግዲህ ኢስተርን ሳውዝ ብለን ከፍለናል። ገና መመልከት አልጀመርንም። ይሄኛውን እየተመለከትን ነው። ምን ብለን ከፍለናል? ይሄኛውን ዊስተርን ሃይላንድ እና ሎውላንድ ብለናል። እዚች ጋር ደግሞ ሪፍት ቫሊዩ አለች። የሪፍት ቫሊዩ ኤሪያ አለች የምንመለከታት ማለት ነው። የሪፍት ቫሊዩ ኤሪያ አለች ማለት ነው የምንመለከታት። ስለዚህ አሁን ምንድነው ሀሳቡ? አሁን ኖርዘርን ሴንትራል ሃይላንድ የምንለውን በምንመለከትበት ጊዜ ይሄኛውን ልናይ ነው። ቀጥለን እቺን ፓርት ልናይ ነው። ስለዚህ እቺን ፓርት ነው ማሰብ ያለባችሁ ነው ያን በማወራበት ጊዜ ማለት ነው። ኦሬዲ ምን አይተናል? ትግራይ ፕላቲዩስን አይተናል። ትግራይ ላይ የሚገኙ ሟማ ቦታዎችን። አሁን ደግሞ ይሄ አማራ አካባቢ ላይ የሚገኘው ኖርዘርን ሴንትራል ሃይላንድ ብለን ልንመለከት ነው ማለት ነው። እሺ ዚስ ኢዝ የትኛው ኖርዘርን ሴንትራል ማሲቭ ዚስ ኢዝ ዘ ላርጀስት ፊዚዮግራፊክ ዲቪዥን ኢን ዊስተርን ሃይላንድ። በዊስተርን ሃይላንድ ላይ ትልቁን የመሬትን ትልቁ ሃይላንድ ብለን ካልናቸው ውስጥ ትልቁ በሃይላንድ በመሆን ትልቁን ኤሪያ የያዘ የትኛው ነው? ይሄኛው ኖርዘርን ሴንትራል ማሲቭ የምንለው ነው ማለት ነው። ዘ አባይ ኤንድ ተከዜ ኩሬጅ ፎርም ኢትስ ኖርዘርን ኤንድ ሳውዘርን ሊሚት። ኖርዘርን ፓርቱ ሊሚት የሆነው በአባይ ነው። ሳውዘርን ፓርቱ ደግሞ ሊሚት የሆነው ለዚህኛው በተከዜ ነው ማለት ነው። በተከዜ ላይ በሚገኙ ምኖች ሸለቆዎች ናቸው ማለት ነው። በአባይ ሸለቆ የኖርዙ ፓርት ሲሆን በሳውዘርን በኩል ደግሞ ያለው የተከዜ ነው ማለት ነው። እና ሪቨር ሃቭ ካት ዲፕ ጎርጅ ኤንድ ስቲፕ ቫሊዩ እና በዚህ በኖርዝ ሴንትራል ማሲቭ ላይ የሚሄዱ ወንዞች ያኛውን ኤሪያ በትልልቅ ምኖች በጣም ጥልቅ በሆኑ ጎድጓዳማ አድርጓቸዋል። የተለያዩ ስቲፕ የሆነ እንደዚህ አይነት የመሬት ገጽታ እንዲፈጠን አድርጓል ማለት ነው። እዛ ጋ ያለው የተለያዩ ስምጥ ሸለቆች እንዲፈጠር አድርጓል። the land is divided into isolated ፕላቲዩስ ብሎክስ። እዛ ጋር ያለው የመሬት ገጽታ ደግሞ አንዱ ከሌላው የተለየ እንዲሆን የሆነ ፓርቱ እንደዚህ ከሆነ
እዚህ ጋር ደግሞ እንደዚህ የሆነ ከዚህ ይሄኛውን እዚህ ጋር ራሱ ለመገናኘት በሚያዳግት ሁኔታ ማለት ነው። መሀል ላይ ምን ስቲፕ ቫሊዎች እየተፈጠሩ እንደዚህ አይነት ሸለቆች እየተፈጠሩ እንደዚህ አይነት የመሬት ገጽታ ያለበት ፓርት ነው ማለት ነው። ሞስት ፕላቲዩስ አር ስቲል ኮፕድ ባይ ትራፒያን ይሄ ትራፒያን ላቫ የምንለው በሴዞኒክ ኢራ ላይ ፈንድቶ የነበረው ስቲል ነው እዛ አለ ማለት ነው። ላይክ ታና የሚባለው ደግሞ ሴንትራል ፓርቱ ነው። ለዚህኛው ለኖርዘርን ሴንትራል ማሲቭ ሴንትራል ፓርቱ ነው ላይክ ታና የሚገኘው። ላይክ ታና ደግሞ ሲገኝ ፎሬን እና ደንቢያ በሚባለው ሜዳማ ላይ በቤት በኩል በደቡብ በኩል በዚህ ተከበው ይገኛል። surrounded like Tana to north upland plain south of the lake ይሄ የጣና ሐይቅ የሚባለውን ሳውዝ ፓርቱን ማለት ነው። አፕሌን ፕሌን የሚባለው ነው ምን ያደረገው የከበበው። ሌላኛው ደግሞ ኖርዘርን ፓርቱን ፎሬንጅ እና ደንቢያ የሚባለው ፕሌኖች ምን አድርጓል ሜዳዎች ከበዋቸዋል ማለት ነው። ሴንትራሉ አጠቃላይ በዚህኛው ኤሪያ ላይ ነው የሚገኘው ማለት ነው። ሌላኛው ደግሞ 58% ወደ 2000 ሜትር በላይ ነው እዚህ ጋር ያለው ኤሪያ ማለት እዚህ ጋር ያለው የመሬት ከፍታ እንደዚህ ነው። ከ58% በላይ የሆነው እዛ አካባቢ ላይ ያለው እዛ አካባቢ ማለት ስላችሁ ኖርዘርን ሴንትራል ማሲቭ ላይ ያለው የመሬት አይነቱ ወደ 2000 በላይ የሆነ ከፍታ አለው 58% ማለት ነው። ኢት ኢዝ ዘ ሰከንድ ሃይስት ፊዚዮግራፊክ ዲቪዥን ይሄኛው እዛ ካየነው ፊዚዮግራፊክ ዲቪዥን ውስጥ ላይ ሁለተኛው ያደርገዋል ማለት ነው። ኢትስ ኢንክሉድስ ጎንደር ይሄኛው ክልል ኖርዘርን ሴንትራል ማሲቭ የምንለው ጎንደርን፣ ወሎን፣ ጎጃምን እነዚህ ኤሪያዎችን የሚያጠቃልል ነው። ወደ 26 የሚጠጉ ትልልቅ ከፍ ያሉ ቦታዎች አሉ ማለትም ከ2000 ሜትር በላይ የሆነ ከነዛ መካከል በኢትዮጵያ ላይ ማለት ነው በኢትዮጵያ ላይ ወደ 26 የሚጠጋ ከፍ ያሉ ቦታዎች ተራሮች አሉ። እነሱ ደግሞ ከ2000 ሜትር በላይ የሆኑ ማለት ነው። ከነዚያ ከ26ቱ ከ2000 ሜትር በላይ ከፍታ ባላቸው በኢትዮጵያ ተራሮች መካከል 19ኙ የሚገኘው በኖርዝ ሴንትራል ማሲቭ ውስጥ ነው ማለት ነው። እና ማውንተን ራስ ዳሸን የሚባለውም እንግዲህ እዛ ነው የሚገኘው ማለት ነው። እሱ ብቻ ሳይሆን ሌሎች ተራሮችም አሉ እነ ዌንበር የሚባሉ ቅዱስ ያሬድ የሚባሉ እነዚህ ተራሮች እና የሰሜን የተራሮች ሲስተም ሰሜን ማውንተን ሲስተም እና የተቀጣጠሉ ማለትም አንዱ ከሌላው ጋር እንደ ሰንሰለት የተቀጣጠሉ የመልካም መሬት ገጽታዎች እና በጣም ለማየት የሚመች ያለበት ሲስተም ነው። እዛ ጋር ያለው ተራራ አንዱ ከሌላ ጋር የፈጠረው የሰንሰለት ማለት ነው። እዛ ቦታ ላይ ደግሞ የጁዋሌ ደለንታ ላንድ ብሪጅ የሚባል አለ። ይሄ ማለት ምን ማለት መሰላችሁ? የጁዋሌ ደላንታ ላንድ ብሪጅ ማለት እዛ አካባቢ ላይ እዚህ በሴንትራል በኖርዘርን ሴንትራል ማሲቭ ላይ ተራሮች ሁላ ወደ ኢስት እና ወደ ዌስት ሁላ ተከፍለዋል። በጣም ትልልቅ ከመሆናቸው ማለት ነው። አንዱ ከሌላው ጋራ በጣም ለመገናኘት አዳጋች ነው። ነገር ግን እዛ መካከል አንዱ ዴላንታ ላንድ ብሪጅ የሚባለው የመሬት ገጽታ አንዱን ተራራ ከሌላው ተራራ ጋራ ያገናኘን የመሬት ገጽታ ነው። ኮኔክትስ ኢስተርን ዊስተርን ማውንተንስ በዊስተርን በኩል ያለውን ተራራውን ገጽታ ከኢስተርን ጋለው ጋራ ያገናኘን ናቹራል ብሪጅ ነው ማለት ነው። ይሄ ዴላንታ ላንድ ብሪጅ ብለን የምንጠላው ይሄኛው ደግሞ በጣም በሂስትሪ ውስጥ ላይ ራሱ ይሄ ምንድነው ኢትዮጵያን የወረረ ጣሊያን፣ ፖርቹጋል፣ ብሪቲሽ የመሳሰሉ ሀገራቶች ምን አድርገዋል ማለት ነው ተጠቅመውታል ይሄን ናቹራል ብሪጁን ማለት ነው። ሌላኛው ደግሞ ሸዋ ፕላቲዩስ የምንለው ነው። አንደኛውን ትግራይ ፕላቲዩስን አየን። ሁለተኛው ሴንትራል ኖርዘርን ማሲቭ እያልን በአማራ ክልሉን አየን። ደሞውን ሸዋ ፕላቲዩስ የምንለውን አዲስ አበባን አካባቢ ያለውን ኤሪያዎችንም የሚያጠቃልል ነው። የሸዋ ፕላቲዩስ የምንለው ሃይላንድ ኤሪያው ነው። እሱን እንመለከታለን። እስቲ ከካርታ እንመለከታ እንዴ አይታችኋል አይደል? እቺ ሸዋ ፕላቲዩስ የምትባለው እቺ ናት ይሄኛው እና ለሸዋ ፕላቲዩስ በኢስት በኩል ያለው ምንድነው ስምጥ ሸለቆ ነው። እዚህ ማመልከት ትችላላችሁ። በኖርዘርን በኩል ያለው ለሱ ምኑ ነው
ይሄ ሴንትራል ኖርዘርን ማሲቭ ያልናቸው ማለት ነው። በደቡብ በኩል ደግሞ ያለው ቀጥሎ የምናየው ሃይላንድ ኤሪያ ነው። አሁን እቺን ፓርት ነው ማለት ነው የምንመለከተው። በሌላኛ ካርታ ደግሞ ላሳያችሁ ከፈለጋችሁ ይሄኛው ኤሪያ ነው በጣም ጉብ ያለው እቺኛው ኤሪያ ናት አሁን የምንመለከተው። ስለዛ ኤሪያ ነው የምናወራው ማለት ነው። እሺ ሸዋ ፕላቲዩስ የምንለው የተወሰነው በሪፍት ቫሊው ነው። ቅድም እንደተመለከት ነው ሪፍት ቫሊው ኢስት በኩል ይገኝበታል። በኢስት እና በሳውዝ ኢስት በሚገኘው በሪፍት ቫሊው ነው የተከበበው እና አባይ ጎሬጅ የምንለው ደግሞ ማለትም የአባይ ስምጥ ሸለቆዎች እሱን በየት በኩል ያዋስኑታል? በኖርዝ እና በዊስት በኩል ያዋስኑታል። ወደ ኖርዝ እና ወደ ዊስት ያለውን ገደብ ይወስኑለታል ማለት ነው እና በኦሞ ደግሞ ወንዞች የተሰሩ ስምጥ ሸለቆዎች እንዴት ያዋስኑታል? ሳውዙን እና ዌስቱን ያዋስናሉ ማለት ነው። ኢት ኦክፓይዝ ሴንትራል ጂኦግራፊካሊ ፖዚሽን ኢን ኢትዮጵያ የኢትዮጵያ መልካም ምድር ገጽታ ላይ እንደ ሴንትራል የሚወሰድበት ቦታ ነው ማለት ነው። አዲስ አበባ አይ ቲንክ እዚህ ሰፈር ነው ያለው። ኢት ኢዝ ዘ ስሞለስት ኦፍ ዊስተርን ሃይላንድ ኦፍ 11% ኦፍ ዘ ሪጅን። በዊስተርን በኩል በሚገኙ ሃይላንዶች ተሰብስበው ከሚሰጡት ፐርሰንት አንጻር ሲሰላ 11%ቱን የሚይዝልን ነው ማለት ነው። ምን ማለት ነው? ከአራት ውስጥ ሶስቱ የሚጠጋው የዛ ሰፈር ኤሪያ ደግሞ ከ2000 ሜትር በላይ የሆነ ነው ማለት ነው እና ኢት ሃዝ ላርጀስት ፕሮፖርሽን ኦፍ ኤሌቬትድ ግራውንድ እና ከሌሎች አንጻር በጣም ኤሌቬትድ የሆነ ከፍ ያለ ቦታ ነው ማለት ነው። ሪቨር ድሬን አውትወርድ ኢን ኦል ዳይሬክሽን ከዛ ቦታ እየወጣ ደግሞ ወንዞች ወደ ተለያዩ ዳይሬክሽኖች ይወጣሉ። ወደ ኢስት፣ ወደ ሳውዝ፣ ወደ ኖርት፣ ወደ ተለያዩ ዳይሬክሽኖች ከዚህኛው ከሸዋ ኤሪያ እየወጡ እንትን ይላሉ ማለት ነው። እሱ ብቻ ሳይሆን የአባይና የኦሞ የአዋሽ ገባሪ ወንዞች ይሄን ኤሪያ ያጠጣሉ ማለት ነው እና ጉደር፣ ሙገር የምንላቸው ጂማ ሪቨር የምንላቸው በጣም በተለያዩ ዲፕ ጥልቅ በሆኑ ጉድጓዳማ ቦታ ያደረጉ ይሄን ኤሪያ ሸዋን ፕላቲዩስን ይከፋፍላቸዋል ማለት ነው። ፕላቲዩስ ሃዝ ሪላቲቭሊ ኤክስቴንሲቭሊ ፍላት ቶፕድ አፕላንድ ከሌሎች እየተመለከትን ከመጠነው አንጻር እንደዚህ ገባ ወጣ ከመፍጠር አንጻር ይሄኛው ትንሽ ያለ ነው። የተሻለ አይነት ሙድ አለው ማለት ነው። ሙደር ገርጅ እዚህ ሰፈር ላይ የሚገኘው ትልቁ ተራራ ማውንት ገርጅ ተብሎ ይጠራል ማለት ነው። እንግዲህ የዊስተርን ሃይላንድ እና ሎውላንድን እያየን ነው። ዊስተርን ሃይላንድ እና ሎውላንድን በሁለት ቦታ ከፍለናል። ዊስተርን ሃይላንድ እና ዊስተርን ሎውላንድ ብለናል። ዊስተርን ሃይላንዶችን ትግሪያ ፕላቲዩስን፣ ሴንትራል ኖርዘርን ሴንትራል ማሲቭ ብለን አይተናል። ከዛ ሶስተኛውን ደግሞ አሁን ተመልክተን ነበረ ሸዋ ፕላቲዩስ ብለናል። አራተኛው ሃይላንድ ደግሞ ሳውዘርን ዊስተርን ሃይላንድ የምንለው ነው። ይሄኛው ደግሞ እስቲ የት እንደሚገኝ በካርታ እንመለከት። መመልከት ትችላላችሁ። ይሄ ሳውዘርን ዊስተርን ሃይላንድ የሚባለው ይችኛዋ ኤሪያ ናት። አሁን እዚህ ጋር ስላለው ሃይላንድ አይነቶች እዚህ ጋር ተመልከቱ። በኋላ ስናወራ እንትን ግራይ እንዳይገባችሁ። በዚህ በታችኛው በኩል ምን አለ? ሪፍት ቫሊዩ አለ። በዚህ በኩል ሸዋ አለ። በዚህ በኩል ኖርዘርን ሴንትራል ማሲቭ ሃይላንድ አለ። በዚህ በኩል ደግሞ ቦራና ሎውላንድ አለ። ይሄኛው ማለት ነው ቦራና ሎውላንድ አለ። እዚህ ጋር ደግሞ ጊቤ አለ። በምን አይነት ተከበው ነው ያሉት የሚለውን እና ውስጥ ስላሉ ዋና ኢቨንቶች ነው እንግዲህ ሞጁሎም እያወራ ያለው እና ይሄ ኤሪያዎችን ምን ያካታል ካላችሁ ወለጋን፣ ኢልባቦር፣ ጂማን፣ ካፋን፣ ጋሞን፣ ጎፋን እነዚህን ኤሪያዎችን የሚያካትት ነው እና የአባይና የኦሞ ስምጥ ሸለቆች ሴፓሬት ይለያቸዋል። ይሄኛውን ሳውዘርን ዊስተርን ሃይላንዱን ከሌሎች አንጻር ማለት ነው። ቅድም በጎን ያልናቸው ታይፕስ ኦፍ ሃይላንዶች አሉ። ከነሱ የሚለያቸው አባይና ኦሞ ሪቨሮች ናቸው ማለት ነው። ይሄኛው ደግሞ ስፋቱ ኤክስተንድድ ያደረገው ከአባይ ስምጥ ሸለቆ በኖርዝ በኩል እስከ ኬንያ ቦርደር ለኬንያ ደግሞ እስከ ኖርዘርን ፓርቱ ማለት ነው። ከአባይ ጎርጅ ጀምርና እስከ ታች ማለት ነው የሚያዋስንልን
ቅድም አይ ቲንክ ባሮ እያለን የተመለከት ነው እስከዛ ነው የሚዘልቀው ማለት ነው። ኢት አካውንት 22% ኦፍ 22.7% ኦፍ ዘ ዌስተርን ሃይላንድ። ይሄ ዌስተርን ሃይላንድ እና ሎውላንድ እያለን ካነሳናቸው መሬት መጠን አንጻር ወደ 22.7%ን የሚይዝልን ነው ማለት ነው። ሁለተኛው የዌስተርን ሃይላንድ ከፍተኛ ቦታ ነው። ወደ 70% የሚጠጋ የዚህ ሰፈር ኤሪያ ከ1000 እስከ 2000 ሜትር ከፍታ ባለው ውስጥ የሚገኝ ነው የዚህ መሬት ከፍታ። በጣም እርጥባማ ቦታ ነው። በኢትዮጵያ ከፍተኛ እርጥበት ያለበት ቦታ ይሄ ነው። ለምን ካለን ዳቡሳ፣ ደዳሳ፣ ባሮ፣ አኮቦ፣ ጊቤ፣ ኦሞ በእነዚህ ወንዞች ስለሚጠጣ ማለት ነው። በእነዚህ ወንዞች ይሄን ፕላቲዩስን ስለሚያጠጡት በጣም እርጥባማ ቦታ ነው። እሱ ብቻ ሳይሆን በጣም ብዙ ምንጮች ይሄን ቦታ ከፋፍሏቸዋል፣ የተለያየ ቦታ ከፋፍሏቸዋል። በዚህ ምክንያት የተነሳ ለተለያየ ኢትኒክስ ግሩፖች እንዲፈጠሩ አድርጓል ማለት ነው። የተለያዩ ሪቨሮች እዚህ ጋር በጣም ስለለያዩቸው ለብዙ ብሔርና ብሔረሰቦች ቋንቋ ልዩነት ካልቸር ለነዚህ ልዩነት ዋና ሆኗል ማለት ነው። ማውንቴን ጉጂ የሚባለው ደግሞ ሃይስቱ ተራራ ነው እዚህ ጋር ማለት ነው። እንግዲህ እስካሁን እየተመለከተን የቆየ ነው የኢትዮጵያ ሃይላንድ እና ሎውላንድ ኤሪያዎችን ነው። ማለትም ዌስተርን ሃይላንድ እና ዌስተርን ሎውላንድ ብለን ማለት ነው። አሁን ዌስተርን ሃይላንድን አየን እንጂ ዌስተርን ሎውላንድን አላየንም። ይሄ ዌስተርን ብለን እዚህ ጋር ከፈልን ወደ ላይ ማለት ነው። ስንከፍል ዋና ቦታ አየን። ትግራይ ፕላቲዩስን አየን እዚህ ሰፈር ላይ ሴንትራል ኖርዝ ሴንትራል ማሲቭ ብለን አየን። እዚህ አማራ ክልል ያለውን ነገሮችን እነ ሀይቁንም አጠቃለን ማለት ነው። እዚህ ጋር ደግሞ ምንድነው ሸዋ ብለን የምንጠራው ፕላቲዩስን አየን። እዚህ ጋር ደግሞ ሳውዘርን ፕላቲዩስን አየን እና አጠቃላይ ከፍታ ቦታዎችን ስንጨርስ እዚህ ጋር ደግሞ ዌስተርን በኩል የቀሩ ምኖች አሉ። ይኸው ተመልከቱ፣ ስምጥ ሸለቆዎች አሉ በኢትዮጵያ ጫፍ ያሉትን። እነሱን ደግሞ እስቲ ስንመለከት ምን ብለን ነው ግን መከፍላቸው? ዌስተርን ሎውላንድ ብለን ነው። በዌስት በኩል የሚገኙ ሎውላንድ ናቸው። እነሱም ለአራት ይከፈላሉ።